እንጋባ ሲል ጠየቃት አሳምነው። አልተቀበለችውም አስማሩ። ወንድምና እህትነቱ ይበልጣል አለችው። ተስማሙ። ቤቷ እየመጣ ይጠይቃታል። ቡና ታፈላለች፣ ይጠጣሉ። ካላት ምግብ ታቀርባለች፣ ይበላሉ። አውግተው ይለያያሉ። የትዳር ነገር ዳግም አልተነሳም። አሳምነው አንድ ቀን በጠራራ ፀሐይ መጣ። እንደመጣ የደረበውን ሹራብ አውልቆ አስቀመጠ። ስለ ሙቀቱ ብዙ አውርተው ተለያዩ። አስማሩ አሳምነው ረስቶት የሄደውን ሹራብ ልብሷን ስታጥብ አጠበችለት። ዳግም ሲመጣ ደርቦ ደራርቦ ነበርና የሚያወልቀው እንጂ የሚደርበው ልብስ አላስፈለገውም። ጃኬቱን አውልቆ ሄደ። አስማሩ እርሱንም አጥባ ኖረችለት። አሳምነው ሌላ ጊዜም ሱሪውን ደርቦ መጣ። ወበቀኝ አለና አወለቀው። አስማሩ አጥባ ኖረችለት። ካፖርቱን ጥሎ ሄደ። አጥባ ኖረችለት። አንድ ቀን በጠራራ ፀሐይ ብርድ ልብሱን ለብሶ መጣ። አስማሩ ምን ነው አለችው። በጠራራ ፀሐይ ብርድ ሆዴ ገባ አላት። ምች መቶህ ይሆናል አለችው። የምች መድኃኒት ብታሽለት ተሻለው። ሲሻለው ብርድ ልብሱ አላስፈለገውም፣ ጥሎት ሄደ። አስማሩ አጥባ አስቀመጠችለት። ትንሽ ቆይቶ ፍራሹን ተሸክሞ መጣ። ምን ነው አለችው። አሮጌ ስለሆነ ላሳድሰው መሄዴ ነው፣ እግረ መንገዴን አይቼሽ ልለፍ ብዬ ነው አላት። አመነችው። ጨዋታቸው ደራ። ፍራሹን ረስቶ ሄደው እኩለ ሌሊት መጣ። አስማሩ ቦታ ስላጣች ያሳምነውን ፍራሿ ላይ ደርባው ደረሰ። ያኔ ተነሽ ከማለት ጠጋ በይ ማለት ቀለው ተገኘ። ጠጋ አለች። የተወደዳችሁ የተከበራችሁ የሀገሬ ልጆች የመዝገብ ሚዲያ ዩቲዩብ ቻናል ተከታታዮች እንደምስከሳ ደረሳችሁ፣ እንኳን ደህና መጣችሁ። ስለመጣችሁ እጅግ ከልብ አመሰግናለሁ። በዛሬ መሰናዶዬ አሳምነውና አስማሮ የተባሉ ሁለት ገጸ ባህሪ ወንድና ሴት በእህትና ወንድምነት የሚቀራረቡ፣ በጓደኝነት የሚቀራረቡ፣ የህይወት ጉዟቸው ስሜታቸው የተለወጠ የተፈራሩ፣ በተለይ አሳምነው ሰበባ ሰበብ እየፈለገ ጓዞቹን ልብሶቹን ሁሉ እየጣለ እየተመላለሰ አስማሮን ለማየት የሚያደርገው ጥረት ሳይነቃበት እንዳልቀረ ያመለክታል። አስማሮን ብትሆን እርሱ ጥሎ ሲሄድ እርሷን ስታ አጥባ ታስቀምጣለች። ይህም እንግዲህ ፍቅርን የበለጠ እንዲያድግ እንዲጎለብት እንደሚያደርገው ይገመታል ማለት ነው። በመጨረሻ እንግዲህ አሳምነው ከጃኬት ከካፖርት እንዲሁም ከሱሪ ጀምሮ እስከ ፍራሽ ድረስ ረስቶ እስከመሄድ ማለትም የረሳ መስሎ እስከሚሄድ ድረስ መላ ፈጥሬያለሁ ብሎ አስቧል ማለት ነው። እንግዲህ ፍራሽም ረስቻለሁ ብሎ ተመልሶ በሌሊት መጥቶ ተነሺ ከማለት ጠጋበይ ማለት ቀሎት ጠጋበይ ባላት ጊዜ አስማሩ ወደ ግድግዳው ጠጋ ስትልለት እርሱ ደግሞ ወደ እርሷ ጠጋ ብሎ እንደተኛ ነው እንግዲህ መረጃው የሚያመላክተው። የመረጃ ምንጬ ማህበራዊ ሚዲያ በፌስቡክ ተጽፋ ያየኋት ጽሁፍ ናት። እንግዲህ ከዚህ መሰናዶ ልንማር የሚገባ ነገር ቢኖር ያፈቀረ ሰው ያፈቀረውን አካል ለማየት ወይም ለማግኘት ወይም ለመቅረብ የሚፈጥራቸው ሰበባ አስባቦች እጅግ ብዙ እንደሆኑ ያመላክታል ማለት ነው። ብዙዎቻቸው እንግዲህ በፍቅር ጎዳና ላይ ያለፋችሁ፣ በፍቅር ላይም ያላችሁ ያሳምነውንና ያስማሩን የህይወት ገጠመኝ እንዲሁም ገጸ ባህሪ ከህይወታችሁ ጋር አያይዛችሁ ብዙ ነገር እንደምታስታውሱ፣ ብዙ ነገር እንደምታስቡ፣ ብዙ ነገር እንደምትኮርጁ ተስፋ አድርጋለሁ። በሌላ መሰናዶ እስከምንገናኝ ሰላም ሁኑ፣ ቸር ሰንብቱ። አሳምነውና አስማሩንም ሰላም ያሳድራቸው። እናንተም ሰላም እደሩ፣ እኔም ሰላም ልደር፣ ሁላችንም ሰላም እንደር። እንግዲህ አስማሩና አሳምነው ጠጋ በይልኝ ብሏት፣ ምክንያቱም ፍራሹን ከፍራሿ ላይ ድርባ ስለተኛች ቤቷ እንደኔ ቤት ጠባብ ስለሆነ ተነሽና ሌላ ቦታ ቀይሪ ከማለት ይልቅ ጠጋ በይልኝ ይበቃናል፣ ፍቅር ካለ የቁንጫ ቆዳ 3 ሰው ያስተኛል ካላት በኋላ ጎን በጎን ተኝተዋል። እንግዲህ ጎን በጎን ተኝተው ምን ያወራሉ፣ ምን ይሰራሉ ምናምን የሚለውን ነገር ፈጣሪ ይወቅ። እኔ ምንም የማውቀው ነገር የለኝም። ለዛሬው ግን ያገኘሁት መረጃ በዚህ ልክ ነው። በሌላ መሰናዶ እስከምንገናኝ በድጋሚ ሰላም ሁኑ፣ ቸር ሰንብቱ።